ውድ የኛ ጤና ሰብስክራይበሮችና ተከታዮች እንዴት ሰነበታችሁ? በዛሬው ዝግጅታችን ከአንድ ዓመት በታች ለሆኑ ሕፃናት መሰጠት ከሌለባቸው ምግቦችና መጠጦች መካከል የሰባቱን መረጃዎች እናደርሳችኋለን። ትከታተሉን ዘንድ የአክብሮት ግብዣችን ነው። አንደኛ፣ የላም ወተት። አንዳንዶቻችሁ ከአንድ ዓመት በታች ለሆኑ ሕፃናት የላም ወተትን አዘወትራችሁ በመጠጥ መልኩ ትሰጡ ይሆናል። ይህ ግን ተገቢ ያልሆነ ተግባር ነው። ምክንያት፣ አንደኛ፣ ከፍተኛ የሆነ ፕሮቲን ስለሚይዝ ለእንሽርሽሪት አስቸጋሪ በመሆኑ ነው። ሁለተኛ፣ ከፍተኛ የሆኑ ሚኔራሎችን በመያዙ ከሕፃናት ኩላሊት ላይ ጫናን ስለሚፈጥር ነው። ሶስተኛ፣ ከሚመገቡት ምግብ አይረን ወደ ሰውነታቸው እንዳይወሰድ በማድረግ ለአይረን እጥረት ስለሚያጋልጥ ነው። አራተኛ፣ የአንጀት ሽፋንን በማስቆጣት መድማትን ሊያስከትል ስለሚችል ነው። አምስተኛ፣ ለሕፃናት እድገት በእጅጉ አስፈላጊ የሆኑ ንጥረ ምግቦችንና ማዕድናትን ባለመያዙ ነው። አይብና እርጎን እንዲሁም ገንፎን በወተት በመስራት በጥቂቱ ግን ልንመግብ እንችላለን። ሁለተኛው የተከለከለ ምግብ ማር ነው። ምክንያት፣ ማር በውስጡ ክሎስትሪዲየም ቦቱሊነም የተባለ ባክቴሪያ ስፖር ሊይዝ ስለሚችል ለቦቱሊዝም በሽታ ሊያጋልጥ ስለሚችል ነው። ይህ በሽታ ለጡንቻ መዛል፣ ለአተነፋፈስ ችግርና ለመጥባት መቸገር ስለሚዳርግ በአፋጣኝ ካልታከመ ለሞት ሊዳርግ የሚችል በሽታ ነው። ሶስተኛ፣ ሻይና ቡና። ምክንያቶች፣ ሕፃኑን እረፍት አልባ ማድረግ፣ ለመተኛት መቸገርና የልብ ምት እንዲጨምር ያደርጋሉ። ሰውነታቸው ከሚመገቡት ምግብ በቂ አይረን እንዳይወስድ በማድረግ ለአይረን እጥረት ያጋልጣሉ። ለሕፃኑ ጠቃሚ የሆኑ ንጥረ ምግቦች የሏቸውም። ከመጠን በላይ የሆነ ፈሳሽ ከሰውነታቸው እንዲወጣ ያደርጋሉ። የአንጎል እድገትና ባህሪን ይጎዳሉ። አራተኛ፣ ጨው የበዛባቸው ምግቦች። ምክንያት፣ ኩላሊታቸውን በእጅጉ ይጎዳሉ። አምስተኛ፣ በስኳር የጣፈጡ ምግቦች። ምክንያት፣ ከመጠን በላይ የሆነ የክብደት መጨመር፣ የጥርስ መበስበስ፣ የምግብ ፍላጎት መቀነስ ሊያስከትሉ ይችላሉ። ስድስተኛ፣ አልኮል በጉበት፣ በኩላሊት፣ በልብ፣ በአንጎልና በመሳሰሉት ላይ አሉታዊ ተጽዕኖ ስለሚያሳድር ነው። ሰባተኛ፣ በደንብ ያልደቀቁ ምግቦች። ምክንያት፣ ትንታን ሊፈጥሩ ስለሚችሉ ነው። እንደዚህ አይነት መረጃዎች እንዲደርሱ ቻናላችንን ሰብስክራይብ ማድረግ አይርሱ። የእኛ ጤና ለነገ ጤናማነት ዛሬ